የዳናይት ክፍለ ጊዜ ዝግጅት ነው። ኢትዮጵያ ግብጽን ካልተጫወተች ብቻ ነው የምታሸንፈው ያለው ኤፍሬም የማነ ኢትዮጵያ ወንዶች ማህበር የተላከውን መግለጫ በማየት የኢሴማ ማህበር መልስ ሰጥቷል። ተመልሰናል ቤተሰብ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ተመልካቾች ላይክ አድርገህ ጀምር። ጊዜ ዝግጅት ነው። አብጋዲ ያለኝ በዛ አጋጣሚ አይ ነው አንተ መጀመሪያ ኬዳ መጣው ኦ ማይ ጋድ አንድ ደግሞ እንባይን ያመጣው ሙዚቃ አለ። ታማ ወርዶችን ተጠቀማቸው አማርኛዎች ቲቸር አመን ሻውን አመን ቲቸር ያንስልም እንደዚህ ማለት አረ ወንዶች አረ ሃይ በሉልኝ። ግፍ ህይወቷ ያለፈውን እቺ ቋላ የምትመለከቷትን አያንቱን አስመልክቶ መረጃዎች ሲሽከረከሩ ሰምታችሁ ሊሆን ይችላል። ነገሩ በነቀምቴ ከተማ የተፈጸመ ሲሆን ይቺ እህታችን ታዲያ አሰቃቂ በተባለው ሁኔታ ህይወቷ አልፏል ነው የተባለው። ህይወቷ ያለፈበት ሂደት ደግሞ በርካቶች ጥርጣሬ ውስጥ እንዲገቡ እያደረገና ቤተሰቦቿ ታዲያ ፍትህ ለአያንቱ እያልን ድምፅ እንድናሰማላቸው ጥሪያቸውን እያቀረቡ ይገኛሉ። ይቺ ልጅ ሀገር ሰላም ብላ ወደ ስራ ቦታዋ ትሄዳለች። ነገር ግን በድንገት ለቤተሰቦቿ ስልክ ይደወልና አያንቱ ከሰው ተጣልታለች ድረሱ ይባላሉ። እዛ ሲደርሱ ፖሊሶች አስክሬኗን ሲያወርዱ ቤተሰብ ይመለከታሉ። እስኪ አስክሬንም የልጃችንን አስክሬን እንመልከት ብለው ሲጠይቁ እናት በፖሊስ እንደተደበደቡ ይገልጻሉ። ነገር ግን እህትና ወንድም እንደምንም ብለው አስክሬኗን ሲመለከቱ ጡት ማስያዣዋ የለም፣ ራሷን አጥፍታለች ለማስባል ያክል አንገቷ ላይ ማህረብ ተደርጓል። ከዚህ ባለፈም ደግሞ መሬት ላይ እንደተጎተተች የሚያሳይ ምልክት ማየታቸውን ይገልጻሉ። የዚች የአያንቱ ታዲያ ፍትህ ያለምንም ፍትህ ተቀብራለች። ማለትም ምንም አይነት የአስክሬን ምርመራ ሳይደረግ ቀበሯ ተፈጽሟል። አሁን ላይ ታዲያ ቤተሰቦቿ የፍትህ ያለ እያሉ ይገኛሉ። በትክክል እውነትም በነቀምቴ ከተማ ህግን የሚያስከብሩ የፍትህ አካላት ካሉ የአያንቱን ሞት ሊያጣሩ ይገባል። ሁላችንም ዝም አንልም። ፍትህ ለአያንቱ። ይሄን ቪዲዮ ላይክ፣ ሼር እና ኮፒ ሊንክ አድርጉ፣ ብዙዎች ጋር መድረስ አለበት። አንዷ ጓደኛዬ ምን አለችኝ? ባሌ ይደበድበኛል እና በቃ ብዙ አይነት ሰቅጣጭ ታሪኮችን ነገረች። በሽማግሌ ተሞክሯል። ለጊዜው እሺ ብሎ ይጎዘጎዛል። ቀጣይም እንደዛ ነው። ታዲያ ለምን አትለያይም? በቃ ሰው አብሮ መኖር ካልቻለ ተለያይቶ መኖር መቻል አለበት። ልጆችሽ አንቺ ስትኖሪ እኮ ነው የሚኖሩት። ይሄ ማለት ፍቺን እያበረታታው አይደለም። ልጆች አዎ ከወላጆቻቸው ጋር አብረው ቢያድጉ በሰላማዊ ቤቱ ሰላማዊ ካልሆነ እነዚህ ልጆች እንደ ዜጋ ምን አይነት ነገር ነገ አባቱ እናቱን ሲደበድብ እያየ ያደገ ህፃን ምን አይነት ባል ነው የሚሆነው? ልቻለው ብዬ ነው። እስከመች ነው የምትችይው? ምን እስከሚያደርግሽ ነው የምትችይው? ዛሬ እንደዚህ በጭካኔ የደበደበሽ ወንድ ነገ እንደማይገልሽ ምንም ማረጋገጫ የለሽም። አዎ በትዳር ውስጥ አለመግባባት ይፈጠራል። አለመግባባቱ ግን ከሮ በዚህ ልክ የሚያደርስ ከሆነ ይቅር። ልጅ ተለያይቶ ማደግ ይችላል። ያንቺም ህይወት ባለሽበት መቀጠል ይችላል። እስክትሞችማ መሆን የለበትም። ንቂ መቻል የምችው የሚቻሉ ነገሮችን ብቻ ነው። የማይቻለውን እችላለሁ ብለሽ በህይወትሽ የወሰንሽ ቀን ህይወትሽን ነው የምታጭው። ንቂ። የፍቺ ሜካፕ እንዳለ ስንቶቻችሁ ታውቃለን? ባለፈው ባሏን ለመጀመሪያ ጊዜ የሰርጓ ቀን የምትተዋወቀው ያልኳችሁ ሙሽራ በነበረው አለመግባባት ፍቺ ላይ ስለደረሰ የኦኒጋ ሜካፕን ለመሰራት መታለት። ሴቶች እንግዲህ ስታገቡ ብቻ ሳይሆን ስትፋቱ ፋፋ ማለት እንዳረሱ ለመለያየት ያን ያህል መኳኳል ምን ያስፈልግሻል? ምን ያህል ደስተኛ ብትሆኚ ነው በኃይሎ ጋርና በሆይታ ለመለያየት የሁሉ ሰጣ ገባ ውስጥ መግባት ማለት? የፀጉሬን ነገር እንኳን ተውት። እናንተማ አልታሳብዱኝ ነው። ንዴቴ ነው እንደዚህ እንደ ብቅዬ እንደዚህ ቆሞ የመጣሁት። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚሉት ተረት ለአንቺ አይነቱ ነው። ቀድመሽ ከመለያየትሽ በፊት እንደዚህ ብትዋዩ ይኖረው እሱም መለያየቱን እንኳን አይፈልግም ነበር። እናቴ ባለ ሰርጌ ላይ ነው ለመጀመሪያ ጊዜ ያገኘሁት ያልሽው። ለካ ሙሉ ትዳርሽ ኢንዶሚኖ ነውብሽ ነው። በ3 ደቂቃ ላፍላፍ አድርገሽ ሜካፑ የምትሰሪው ለፍቺው ፊትሽ እንዳይጠፋበት ነው።
ምንድነው? ሽምግልና ላክ ብላችሁ እንደ ዱቤ አበዳሪ ጉሮሮ ላይ ተቆሙና ሽምግልናው ከተላከ በኋላ የትሬዲንግ ዊዝሚ ለመለየት እንጂ ያን ሁሉ ሰርግ የተደገሰና የተበላውሳ ዘለሽ ጓደኞችሽን አይተሽ ትዳር ውስጥ ትገቢያለሽ። ዘሎ ይነርትሻል። ዘለሽ ትሮጫለሽ። በመዝለል ነው ጨዋታችን ያልቀው። ከዛስ ራን ወደ ፍቺ መጀመሪያ ነበረ ነገሮችን ማኔጅ አድርጎ አንተ ትብስ አንቺ ትብስ ተባበላችሁ መኖር ያለባችሁ። ሴቶቻችን በዚህ ጊዜ እናንተን እያዩ ነው ንጉል ልብለው ነው ልለው ቁጭ ያሉልን። አሁን ተሳስተሻል። ለሌላ ጊዜ የሰራሽው ስራ በሙላ ግም ነው። ግን እንደ ሐሳብ ኢትዮጵያ ውስጥ ኮንቴክስት ክሉ እንደዚህ አይነት ነገር ስለማይሰራ ፈርስት ኦፍ ኦል ዩ ሃቭ ቱ ቢ ፊክስ ከባልሽ ጋር ቁጭ ብላችሁ። አዎ ባል ደግሞ ኮስተር ሊልብሽ ይችላል፣ ጃፕስ ሊልብሽ ይችላል። ፈራ ደንገጥ እናቶቻችን ስንት ነገር ስንት መከራ አይተው ነው ከኋላ እየተከተሉ ነው ቤታቸውን እና ትዳራቸው ቀጥለ አድርገው የሚኖሩ። ይህ ኢትዮጵያዊ ባህላችን ስላልሆነ አንሶሬት ይያለሁ አልፈቅድም። አዎ በቃ ያለኝን እንግሊዘኛ እዚህ ላይ ስለጨረስኩኝ እንግሊዘኛ ያላችሁ ወዳጆቼ አለው በሉኝ በውስጥ። እንዳንቺ አይነቶቹ ናቸው ከባሎቻችሁ ጋር በምን ተለያያችሁ ሲባሉ በሊጎሬ ብለው የሚያወሩት። ቀልድ ነው ሳቁ። ለማንኛውም ይህ ቀልድሽን ብታቆሚ ነው ይሻልሽ። በአንድ ሲኒ ቡና የሚፈታ ጉዳይ ስለሆነ ቁጭ ብላችሁ አውሩ። ታሳብድ ነው ባባ ሞት ምንም እንዳታስብ እሺ። ከፍሬው ላቀርሳል እውነትሽ ነው። ምንድን ነው ምንም ነገር አላደርግም ብዬ ነው። ምንድን ነው ፍሬ እንሰጣሉ እኮ ምትል እንጂ እኮ ያው ፍራፍሬ ነው። የምን ፍራፍሬ ነው? እና ምንድን ነው ድንግልና ታስገበኛለህ እኮ ነው። ሰው ልሆንልሽ ነው። አዋቂ ልሆንልሽ ነው። አይነ ጥለሽ ሊገፈፍ ነው። በቃ ስማ፣ ሰፈር ልጅ ሰው እንዳትናገር ወዳጅ ስለሆነ በላው ምሽት ጀመረ ይሉኛል። ሰፈር በጨራፍ ላ የቆይታ ነው ጠፋ በማል ደስታዬን መቆጣጠር አቅቶኝ በቃ እንሂድና አንተ ሚስት ስላለህ እኮ ይሄ አያስፈልግም። አንቺ ደግሞ በቁም ነገር ሰው ቁም ነገር እየሆነ ትቀልጃለሽ። አንቺ ሳትሄጂ እንዴት ነው ፍሬሽን መውሰድ የሚችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ፣ ሄደህ መውሰድ ትችላለህ። ማውራት ትችላለህ። አቮካዶ ነው። እሺ ቆንጆ ፍሬ ነው። አሁን ለኢትዮጵያ ሕዝብ ይሄን መብላት አለብህ፣ ይሄን መብላት የለብም፣ ለጤና ጥሩ ነው፣ ለጤና ጥሩ አይደለም ብሎ መምከር በቪዲዮ ፌር ነው? ፌር አይደለም። የምር አብዛኛው የኢትዮጵያ ሕዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደርሷል። በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለውም። ለማንኛውም ይህን ቪዲዮ ሳይቻችን ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንደ ስነ ምግብ ባለሙያ በፍጹም የማልበላቸው 3 ነገሮች። የመጀመሪያ የተጠበሱ ምግቦች፣ ቺፕስ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ። ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ ብትወጡት እነዚህ ሽንቴ ምሪንዳ ነው የምትሉ ሰው የምሬ በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምር ተመልከት ብላ አባቴ ያገኘውን ብላ ማን ሆድ ባዶ ይጥላል። እኔም ሸክላ አልበላም። ማን ይገዛልኝ? ቢገዛል ራሱ ከነ ሸክላው ነው የምትበላው። ተመሳሳይ ነን እኮ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺ ለጤና ጥሩ አይደለም ብለሽ ነው ማጥፋ። ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው። አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለሽ? በጾመኛ እንጀት ወዲና ታስጭብኝ የመላጣ ልቻ ሄሎ ነህባ ኩርናስ እንዴት ነህ? አንተ በቃ ምንም ቀብር ምናምን በቃ እምቢ አልክ አይደል? አትመጣም እንዴ? ደግሞ ማሞት ይለኛል እንዴ? ሰለሞንና ሞባይል ቤት ሲያሳዝን መኖር ነበር። ብታይ በቃ የሚገርም ቀብር ነው ያመለጠ። ሌላ ነው ይብል አብርሃም ምሰራውን ታውቃታለህ? ሄለን
ሄለናታ ቂጣሞ አወቆት። አዎ ብታይ በቃ እንዴት ህዝቡን በእንባ እንዳራጨችው ብታይ ስታለቅስ አለቃቀሷ የሚገርም ነው። 13 ፕሮ ማክስ 256 ጂቢ 81% ባትሪ ሄልዝ በሙልጋጫ ከለር ኤክስቼንጅ ይቻላል ብላ ስትል በቃ ሙሉ በሙላ ብታይ ሰው አልቻለም። ዲስፕሌይ አስር እኮ ጥብስ በዱለት አንተን ያስለመድከኝ ጠዋት ብላ ሰንበር እነዛ ዝበለኝ ምናምን ነገር በቃ ለካ አንተ ብላ ሰንበር እነሱ ይበላሉ። አንተ ሳቅ ምን አለበት? እኔ ፓኩን አንቦክስ አድርገህ መውሰድ ትችላለህ ኦሪጂናል ነው ብለን እንጃብቸው ስትል ማለት ነው። እዛ የታደመው ከሱ የገዛው በሙላ ስልኩን እያወጣ ቼክ ማድረግ አይጀምርም። በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? ማታ ሲለያዩ ጠዋት 16 ፕሮ ማክስ አንቦክስ ቪዲዮ እንሰራለን ተባብሎ ነበር እኮ። በቃ ሰልስት እንደርሳለን። አይ አንተ ደግሞ ሰልስት ነው እሄዳለሁ ትላለህ። አሁንማ ስምህ ሰልስቱን ይሆን ነው ያልቻቸው። አንተ ጊዜ ተርፏል። እሺ ቻው። ወንድ ልጅ ስናፕቻት የሚጠቀም ወንድ ስታይ ሩድ ስናፕቻት እናቆማለን፣ ችግር የለም። እናንተ የምታቆሙትን አዳምጪ። እሺ ጥፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሬ ማብዛት፣ ወንድ ቤስት ፍሬንድ መያዝ፣ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሬ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ማየት፣ ሴት ጓደኛ፣ አብሮ አደግ መያዝ፣ መወፈር፣ የአራዳው ቋንቋ መጠቀም፣ ፔሪድ ላይ ስትሆኑ ኦቨርአክት ማድረግ፣ ወሬ ማብዛት፣ የክለብ ስም ማወቅ፣ በጥፍረ መጥመጥ መያዝ፣ ክረሽ መያዝ፣ ከወንድ ጋር መፎካከር፣ ወሬ ማብዛት፣ ቪዲዮ መፖስት፣ ኮሜንት መስጠት፣ ሱሪ ማድረግ፣ ምግብ መስራት አለመቻል፣ ወሬ ማብዛት፣ አጭር ቴክስት መመለስ፣ ሶሻል ሚዲያ መጠቀም፣ መጠጣት፣ መቃምናን አይታሰብም፣ ወሬ ማብዛት፣ ወንድ አስተማሪ መጠየቅ፣ ወንድ የሚነዳው መኪና ውስጥ መግባት፣ ወንድ መኪና ሲነዳ ማየት፣ በወንድ ሐኪም መታከም፣ ወሬ አለማብዛት፣ ታላቅ ወንድም መኖር፣ ተበድሎ ይቅርታ ለመጠየቅ፣ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት ጥቂቶቹ ናቸው። አስቤበት ረዘም ያለ ቪዲዮ እንድሰራ የምትፈልጉ ከሆነ ፎሎ ያረጋችሁ ኮሜንት ላይ ይቀጥል በሉ። ኢትዮጵያ ወንዶች ማህበር የተላከውን መግለጫ በማየት የኢሴማ ማህበር መልስ ሰጥቷል። ወንዶች ማቆም ያለባችሁ ነገሮች፣ አንደኛ የአንቺ አይነት ሴት አይቼ አላቅም የሚል የሳክስ ቴክስት መላክ፣ ሚኖክሲዲን መጠቀም፣ መላጣ መሆን፣ ጺም አልባ መሆን፣ ዳሌ ባዩ ቁጥር ለሀጭ ማዝረክረክ፣ ጂም ቤት ሴት ለማማለል መግባት፣ ሴት ቤስት ፍሬንድ መያዝ፣ ለመብሰል 40 ዓመት መፍጀት፣ ጫማህን ማየት እስከሚያቅትህ ድረስ ቦርጫም መሆን፣ ኦቨር ከልክ ያለፈ ቅጥነት፣ ዳሌ ማውጣት፣ የ20 ብር የታክሲ መንገድ በ50 ብር ችፕስ ልብ እያደረጉ በግድ ወክ ማስደረግ፣ ሁሉንም ሴት እማያሉ መጥራት፣ ሲኪኒ ሱሪ መልበስ፣ እንደ አራስ ሴት ነጠላ ጫማ በካልሲ ለብሶ በየአደባባዩ መዞር፣ ጸጉርን አንጨብሮ የሰፈሩን አቧራና ብናኝ ወደ ቤት ይዞ መምጣት፣ ሽንት ቤት መስታወት ጋር ፎቶ መነሳት፣ ቦክሰር እያሳዩ ቂጥንጥሎ መሄድ፣ ካልሲ አለማጠብ፣ ጢምቢሮ እስከሚዞር ድረስ መጠጣት፣ መቃም፣ ማጨስ፣ በሴት ዶክተር መታከም፣ እንደ ሰነፍ ደብተር ሰውነትን በንቅሳት መሙላት፣ ቲክቶክ ላይ የሴትን ቂጥና ጡት በማየት ጊዜ ማባከን፣ የምትለብሰውን ልብስ ስታወልቅ እንደ በሶ መጨበጥ ሳይሆን ማጠፍ ጀምር። መጀመሪያ ሀዬ ጊሽጣራስ ይሄ ሁሉ ነገር አቁሙ። መጀመሪያ ወንዶች ኢትዮጵያ ግብፅን ካልተጫወተች ብቻ ነው የምታሸንፈው ያለው ኤፍሬም የማነ እንግዲህ የኢትዮጵያ ፕሮፌሽናል ፉትቦል አሶሲዬሽን ይህ ነገር የተጫዋቾቻችንን ሞራል የነካ ስለሆነ ኤፍሬም የማነ ይቅርታ ካልጠየቀ ጉዳዩን ወደ ሕግ እንወስደዋለን ብለዋል። ኤፍሬም የማነም እንደዚህ ሲል ምላሹን ሰጥቷል። ብሔራዊ ቡድኑ በብዙ ሺህ ዶላር እየተመደበለት ሁልጊዜ በተጋጣሚው እየተደቆሰ ነው። ቢያንስ ለኢትዮጵያ ሀገራችሁ የሚመጥን ኳስ አሳዩ ብሏል። እውነታውን ተጋፈጡ፣ ከዛ በኋላ አድናቆትም ውዳሴም ታገኛላችሁ። በአሁኑ ሰዓት የኢትዮጵያ ብሔራዊ ቡድን የዝቅታ ጥግ ውስጥ ነው ያለው። ስለዚህ ከእውነታው ጋር ተጋፍጣችሁ ለውጥ ለማምጣት ጣሩ። የኢትዮጵያ ብሔራዊ ቡድን ላለፉት ዓመታት ላለፉት 800 ቀናት ተጋጣሚውን ማሸነፍ አልቻለም። የኢትዮጵያ እግር ኳስ ፌዴሬሽን መንግስትን ለከፍተኛ ወጪ እየዳረገ ነው። ሜዳ እየተከራየ በስደት የሚጫወት ሁልጊዜ በተጋጣሚው የሚሸነፍ በየማጣሪያዎቹ በጊዜ እየተባረረ ነው። ለዚህ ነው የኢትዮጵያ ብሔራዊ ቡድን ካልተጫወተ ብቻ ነው የሚያሸንፈው። ይህ ነገር እውነት አይደለም የሚል ሰው ካለ የስቱዲዮ በራችን ክፍት ነው ብለዋል። በዚህ ጉዳይ ላይ አስተያየታችሁን ኮሜንት ላይ አስቀምጡ። ግን ማውራት ትፈልጊያለሽ? ዶንት የአሜሪካ ምግብ አለልቲ እንዳይሆን ብቻ። ይሄ ሰውዬ የእውነቱን አይደለም። በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይሆን ብቻ። you can't even compare። ጥሪ እስቲ ምግብ አንቺ እንደው ደህና ምግብ ጥሪ እስቲ። አሜሪካ ክራምብል ኩኪ
ምንድነው ክራምብል ኩኪ? ኩኪ ኢትስ አ ኩኪ። ለፕራይሱ እሞታለሁ። ጠብሰን እየበላን ድፍን የበቆለጥ ጾምስ ትጾሚያለሽ? አሁን እንዴት እንደበላው አይተሃላ? yes እንዴት የምጾም ይመስልካል? እንደም የሚጾሙ ሰዎች ሂሮ እኔ በጾም ኖሮ በቃ ሞቻለሁ። እንዴ ለምን? ጾም ህይወት ይሰጣል እንጂ ይገላል። you believe you have a soul? yes የነፍስ ምግቧ ምንድነው? ለምሳሌ ሽሮ ስጋ ነው ሽሮ የሚበላው። አስበላታለሁ። እና ጾም እስካሁን አልሆነልሽም? አሁን ሞክሪ እስቲ የአሁኑን ጾም አብይ ጾምን። እንድሞት ትፈልጋለህ? አሜሪካ መኖር ትፈልጊያለሽ? ለምን? እንግሊዝኛ ስለሚችሉ። አስቸገርንሽ አይደል? ለአንቺ ከኢትዮጵያና ከአሜሪካ የቱ ይበልጥብሻል? አሜሪካ። በምንድን ነው የምትበልጠው ከኢትዮጵያ? ስታይል ድሬስ፣ ልብስ። ምን እንደው እስቲ ልብስ ለምሳሌ ኢትዮጵያ የሌላት አሜሪካ ያላት ንገሪ። ሄሎ ኪቲ ክሮፕ ቶፕ። እቺን ርዕሷን እንጨርሳት የልብሷን። እና ሚስቴ ከኩርፊያችን ተመልሰን ሳንነጋገር ሁለታችንም ወደ ስራ ቀናን። እንዳጋጣሚ ሆኖ ግን ሁለታችንም የምንሳፈረው በአንድ ታክሲ ነበረ። እኔ ካሳንቺስ ስወርድ እሷ ደግሞ ወደ ፒያሳ ትቀጥላለች። ቀድሚያት ከቤት ወጣሁኝ። በሮቹን ዘግታ ተከተለችኝ። የታክሲው ሰልፍ ላይ ምንም አላወራንም። ተራችን ደርሶ ስንሳፈር እኔ የታክሲው መጨረሻ ወንበር ላይ ተቀመጥኩኝ። እሷ ደግሞ ከኔ ፊት ለፊት ካለው ወንበር ላይ ተቀመጠች። ታክሲው መንቀሳቀስ ሲጀምር ከሚስቴ ጎን የተቀመጠው ጎረምሳ ሚስቴን ማውራት ጀመረ። አጠገቧ ከተቀመጠበት ሰዓት አንስቶ ሚስቴን በተደጋጋሚ ሲመለከታት አይቼዋለሁ። አንዴ ጸጉሯን፣ ሌላ ጊዜ ፊቷን እያየ ምራቁን ሲውጥ ሁሉ ተመልክቻለሁ። ሚስቴን ወዴት እንደምትሄድ በመጠየቅ ነበር የጀመረው። ስራ እየሄደች እንደሆነ ስትነግረው ይሰማኛል። ስሜ ሚኪ ይባላል። ለከተማው አዲስ ነኝ። ለብዙ ዓመታት ውጭ ሀገር ትምህርት ላይ ነበርኩኝ። እዚህ ሰፈር ቤት ተከራይቼ ገብቼ ነው። በጣም ደስ ይላል። እኔ እንኳን እዚህ ሰፈር ከገባኝ 2 ዓመታቶች ሆነኝ። ሚስቴ ፈገግ ስትል በጎን ይታየኛል። ሰውየው አላቆመም። ለምን ታዲያ ሰሞኑን አንገናኝም? ቤታችን አንድ ሰፈር በመሆኑ ተደዋውለን መገናኘት እንችላለን። በዚያ ላይ በጣም ነው የምታምሪው። የእውነት አመሰግናለሁ በጣም። የታክሲው ረዳት ሚስቴን ሂሳብ ሲጠይቃት ጎረምሳው ከፈለ። ቁጥርሽን ልቀበል ብሎ ስልኩን ሊመዘግብ ሲያዘጋጅ ጣልቃ መግባት እንዳለብኝ ተረዳሁኝ። ሚስቴን ጀርባዋን መታ መታ አድርጌ ወደኔ ስትዞር ለግፋባቸው ወተቱን በጡጦ አድርገሽለታል ብዬ ጠየቅኳት። ሚስቴ ግራ ተጋባች። ግፋባቸው ደግሞ ማን ነው ሳትል አልቀረችም። እኔም አላውቀውም። አልጋነሽን ደግሞ ከትምህርት ቤት ማምጣት እንዳትረሺ ጨመርኩኝ። ሚስቴ እንደ እብድ እያየችኝ ሳቀች። አሁን ፍቅሬ ወተቱን አዘጋጅቼ ነው የመጣሁት። አልጋነሽንም ከትምህርት ቤት አመጣታለሁኝ አለችኝ። ባልሽ ነው? ጎረምሳው ጠየቀ። ሚስቴ ራሷን በአዎንታ ነቀነቀች። የኔ መውረጃ ላይ ስንደርስ ይዣት ወረድኩኝ። እየሳቀች ተከተለችኝ። ቆይ አንተ ማን ነው ግፋባቸው? ማናት አልጋነሽ? የወደፊት ልጆቻችን ናቸው። እየሳኩኝ መለስኩላት። በሌላ ታክሲ አሳፍሪያት ወደ ስራዬ ቦታ ቀናሁኝ። በኩርፊያ መካከል ሰይጣን እንዳይገባ መጠንቀቅ ነው። ቢቻል ተኮራርፎ አለመቆየትም መልካም ነው አይደለም እንዴ? አዲሱ ጥበቃ አንተ ነው። አሁን እኔ እባክህ ሌባ በደም ሌባ የሚባል ነገር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው ነው የተዘረፉት። እንዳተኛ አንተ አደምጠኝ። ይኸውልህ እንቅልፍ 24 ቀን ሙሉ አልተኛም። ምናልባት 25ኛ ቀን ሲደክመኝ እናቴ ቤት እየላልፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየት ጨምራል። ሽልማት ይቅርብሽ። ሽልማት ያሰንፋል። እያየት ጨምርልኝ። እሺ። የኔ ማር፣ የኔ ፍቅር፣ የኔ ውድ እንዴ ማን ነው አንተ? ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የት አለች እሷስ? እሷን አንድ ፍታ ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል። ሌባ አልገባም።
ሌባ አልገባም። ና ቆይ እንደሱ ቆይ ላጋጫ እንዴ። ሄሎ ሀቢቾ፣ ወይ ኪኪ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁ። ስሚኝማሽ፣ ያልኩሽን ነገር እኮ ነገርኩት። የምርሽን ነው? ታዲያ ምን ተፈጠረ? ስትመጪ ታይዋለሽ። መጣሁ። አሁን ነው መጣሁ። እና ናቴ ወይኔ ሰላም ነው? ኢቢ በጣም ደስ ያለኝ። እኔ ስለእናንተ የእውነት በጣም ነው ደስ ያለኝ። ቴንኪ በጣም ደስ ያለኝ። እንዳንተ አይነት ባልኬት ይገኛል። ልጅ እንዳላት ነግራ ተቀበልካት? ልጅ ጀምን ልጅ አታውቅም እንዴ? በጣም ነው ደስ ያለኝ። እኔ ኪኪ ልጅ አለሽ? የተረገመ ቂጣ መጥመጥ እንዳያዛት እያወቅሽ ተቀበልካት? ኧረ አንተ ልዩ ሰው ነህ። ኪኬት ያመጣው አንቺ አብረሽ እንዴ ያምሽ ትፈልጋለሽ? ድርቀቱ ስለቀቀሽ ወይ እኮ ነው። ድምፃዊ አንዱዓለም ጎሳ በህልፈቷ እጁ ይኑርበት አይኑርበት የተረጋገጠ የፍርድ ቤት ውሳኔ ባይኖርም የሆነ ሆኖ ለቀነኒ ግን የተሰጋው የዶክተር ቤዛ ጣፋንታ በሷ ላይም እንዳይደገም ነው። ትክክለኛ የሞቷ መንስኤ ሳይታወቅ ተደባብሶ እንዳይቀር ግሩም ኤርሚያስ ይችላል የምንለው በምክንያት ነው። ይህ የምትመለከቱት የግሩም ኤርሚያስ ምስል በዚህ ሰዓት በርካቶችን እያነጋገረ ይገኛል። ይህ የምትመለከቱት ፎቶ አንድ ሰው ነው ቢባል ማን ያምናል? የሚገርመው በአንድ ስልክ የተቀረጸ ያውም በ10 ቀናት ልዩነት የተቀረጸ ምስል ነው። አዎ ሰምታችሁኛል። በ10 ቀናት የተቀረጸ ምስል ነው። ይህም የሆነበት ምክንያት ታዲያም አዲስ ለተሰራ ፊልም ላይ ካራክተሩ የሚገባበት አጋጣሚ ላይ ቢያንስ በ20 ኪሎ ክብደት መቀነስ ስለነበረበት እንደምትመለከቱት ግሩሜ በአስገራሚ ሁኔታ በ10 ቀናት ውስጥ ብቻ ከዚህኛው ምስል ወደዚህኛው ምስል ተቀይሮ የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቡ አብርሃም በምትሰራቸው ፊልሞች ትከሰሳለህ፣ ትታሰራለህ። እኔ ባለኝ መረጃ ለምሳሌ አዲስ በሰራው ፊልም ተፈጣሪ አንድ የተነሳ ራሱ ታስረህ ነበር። ምን መሰለህ ሰይፍሻ፣ አንዳንድ ጊዜ የራስ የሆነ የህይወት ፍልስፍና ሲኖር ትንሽ ያስቸግራል። በነገሩ አንዳንድ ጊዜ እኮ ከዚህም በላይ የከፋ ነገር ሊያጋጥም ይችላል። ከግድያ የከፋ እሱን እንኳን ምን መሰለህ ጉዳዩ በህግ የተያዘ ነገር ስለሆነ ስለዛም ብዙም ማውራት አልፈልግም። ነገር ግን በዚህ አጋጣሚ ለአድናቂዎቼ መናገር እንፈልገው ምንድነው ስለኔ ብዙ ጊዜ የሚነዛው ወሬ 95% ደግሞ አለው 95% የሐሰት ወሬ ነው። ምናልባት እንግዲህ 5% ትሆናለች እንግዲህ የራሴ እውነት። እዚህ ላይ አንድ አባባል አስታወስከኝ። የቻይናዎች አባባል ነው። ምን ነው የሚሉት? አንድ ኩንታል ወሬ አንድ ፍሬ ሩዝ አይቀቅልም ይላሉ። ደስ የሚል አባባል ነው። ለአብርሃም እባካችሁ ለአብርሃም ቆይ አንዴ ከመሄዳችሁ በፊት ከታች ሰብስክራይብ የምትል ቀይ በተን አለች። አንድ ጊዜ ተጫኗት። አዎ አሁን ደግሞ ከጎን የመጣች የደውል ምልክት አለች። እሷንም አንድ ጊዜ በመጫን ኦል ላይ ያረጓታል። ከዚህ በኋላ በየጊዜው የምንለቃቸው ቪዲዮዎች በትኩሱ ይደርሷችኋል ማለት ነው። አሁን መሄድ ትችላላችሁ። ቻው